ጉድ ያረገን ሴቲንግ ተገኝቷል ጋይስ። ይህንም ሴቲንግ ኦፍ ለማድረግ ወደ ስልካችን ሴቲንግ እንሄዳለን። ሴቲንግ ከሄድን በኋላ ወደ ታች ወረድ ብለን ሎኬሽን ምትላለች፣ ሎኬሽን ምትለዋን እንነካለን። አፕ ፐርሚሽን የሚላለ እሱን ኦኬ እንላለን። እዚህም ጋር ከሄድን በኋላ እዚህ ጋር 3 ነጠብጣቧን ሄደን ሾው ሲስተምስ ምትለዋን አንድ እንጫናለን። ካስተማይዜሽን ሰርቪስ የሚላለ ወደዛ እንሄዳለን። እዚህም ጋር ከሄድን በኋላ ባይ ዲፎልት የሚመጣላችሁ አለው ኦል ዘ ታይም ሚል ይመጣላችኋል። እኛ ግን እዚህ መጨረሻ ላይ እንመጣለን። ሲ ኦል ካስተማይዜሽን ሰርቪስ ምትላለች፣ እዚህ ጋር ኦኬ እንለዋለን። እዚህ ጋር እንደምታዩት እንግዲህ በጣም የሚገርሙና ባትሪን ድሬን የሚያደርጉ እና የሚገድሉ የእኛን ደህንነታችንን የሚያጋልጡ የተለያዩ ነገሮች አሉ። በጣም ሴንሲቲቭ ከሆኑት መካከል ኮሎግስ፣ ሎኬሽን፣ ኒርባይ ዲቫይስ፣ ፎቶ ኤንድ ቪዲዮ እና ፊዚካል አክቲቪቲ እንዲሁም ኤስኤምኤስ የሚሉ አሉ ማለት ነው። ይሄ ሴቲንግ ምንድን ነው ማለት ነው? አለው ሲሆን ሁሉንም እነዚህ ሎኬሽን አበራንም አላበራንም፣ ማይካችን አሉ አረግንም አላረግንም እያንዳንዷን ነገር ምን ያደርጋል ማለት ነው ስካን ያደርጋል እና ለዲቨሎፐሩ ወይም ደግሞ ለጉግል ይልካል ማለት ነው። ከዛ በተጨማሪ እነዚህን በየጊዜው ስካን ባደረገ ቁጥር ባትሪያችን ይቀንሳል፣ ባትሪያችን ይበራል ማለት ነው። እዚህ ጋር ምንድነው አሁን ሁለት ነገር ነው እያስቀርን ያለ ነው። አንደኛ ባትሪያችን እንከላከላለን፣ ሁለተኛ ዳታችን ከመዘረፍ እንድናለን ማለት ነው። ስለዚህ የምናደርጋለን ዶንት አሎ የምትለዋን እዚህ ጋር እናደርግና ዶንት አሎ ኤኒዌይ የምትለዋን ኦኬ እንላለን። ከዚህም በኋላ ራሳችን ከብዙ ነገር ተከላከልን ማለት ነው። ቴሌግራም ጠብታ ቴክ የሚላለ ጆይን እያደረጋችሁ ይመቻችሁ።